በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባፈቀረን በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም እላችኋለሁ። እንዲሁም አትለየንምና እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይግባት። ከዚህችን ሰዓት ላደረሰን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። ጥር 25 ቀን በዚህ ዕለት ቅዱስ መርቆሬዎስን ገድል ስንክሳር እንዲሁም በዚህን ቀን ታስበው የሚውሉ ሰማዕታትን ስንክሳር እናሰማለን። የአእምሮነ የዩቲዩብ ቻናል ተከታታዮች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ኮመንት ሴክሽንም ኮመንት እያደረጋችሁ መስተካከል ያለበትን ነገር እንድናስተካክልና ሐሳባችሁን ሼር እያደረግ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 25 ቀን ተጋድሎ የፈጸመ ኃያል ብርቱ የሆነው የሰማዕቱ የቅዱስ መርቆሬዎስ ምስክርነት ይህ ነው። ጸሎትና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። አምላኪው በካዲው ንጉሥ በደኪዮስ ዘመን እንዲሆነ ከንጉሡም ስም ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰውም ነበረ። ጥበብንም የተማረ ፕሮፓደር የሚባል አንድ ሰውም ነበረ። ጦር ውርወራ፣ ፈረስ ግልቢያም፣ ጦር ውርወራ ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። የሚያነባር ልጅ ፕሮፓደርም እያደገ በመጣ የክርስቶስንም ስም በመውደድ ጀመረ። ዓለም ጾም ጸሎትና ምጽዋም በሚያበዛ ደም ግባቱ የሚያምር ፊቱ የሚያበራ ሆነ። እውነትም ንጹሕ ሆነ። ድሃ የሚወድ ሩሩ ነው። አባቱም እና እናቱ ያገባ ዘንድ ሁልጊዜ ይጠይቁታል፣ እሱ ግን ማግባትን አይፈልግም አለ። አባቱም ከሞተው በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሡም ፈጽሞ ይወደዋል። ዕድሜውም 25 ዓመት ከሆነው በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ወይ ሰላም ላንተ ይሁን፣ ጥላትንም ታሸንፋለህ፣ ፍርሃት ታሸንፋለህ አለው። ከዚህም በኋላ ሰይፍ ሰጠውና ከእርሱ ተሰወረ። በኋላ በርበር የሚባሉ ጠላቶችም መጡ። ከንጉሡም ዳክስዮስ አገር ደረሱ። ጠላትንም ማረኩ። ዳክስዮስም ሰራዊቱን ሰብስቦ ሊዋጋቸው ወጣ። ቅዱስ መርቆሬዎስም ተነሳና ከበርበራ ሰራዊቶች ጋር ውጊያውን ገጠመ። ንጉሡና መኳንንቶቹንም ገደሏቸው፣ አባረሯቸው። ከሰራዊቶቻቸውም ብዙዎቹ ገደሏቸው። ንጉሥ ዳክስዮስም የበርበራ ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ አገሩም ተመለሰ። ከዚህም በኋላ ንጉሡ ለቅዱስ መርቆሬዎስ ጠርቶ ርስትና ጉልትም ሰጠው። ወርቅና ብርም፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችና ሌሎች ገንዘብም ሰጠው። በአማካሪዎች በመኳንንቶችም ላይ በመሳፍንትም በመንግሥቱ ሁሉ ላይ ሾመው። ንጉሥ መርቆሬዎስም ቃሉን እንዲያከብር አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋም በኋላ ንጉሡ መሳፍንቱና ባለሥልጣናቱን ጠርቶ ወደ አምላካቸው መሄድ ይገባናል፣ እንሰዋላቸው። ጠላቶቻችን ላይ እነርሱ ኃይልና ድልን ሰጥተውናል፣ አሸንፈናቸዋልና ገድለናቸዋልም። ዕጣንና መሠዋ እናቅርብላቸው አላቸው። ንጉሡም ከመሳፍንቶቹ ከባለሥልጣኖቹ ጋር ተነሳና ወደ ጣዖቶቹ ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱም ጊዜ ወደ ቤቱ ተመለሰ። ከንጉሥ ሰራዊቶቹ አንዱ መጥቶ ንጉሥ ወይ ለዘላለም ሕያው ነህ፣ በመሳፍንቶች ላይና በሥልጣናቶች ላይ የሾምከውና ያከበርከው ታላቅ ሀብትም የሰጠው ይህ መርቆሬዎስ ትእዛዝን አላከበረም፣ ቃልህንም አልሰማም፣ ለአምላኮችም አልሰገደም አለው። ንጉሡም ሰውዬው ሆይ በመርቆሬዎስ ላይ ክፉ ነገር አልሰማም፣ ከእርሱ ጋርም ጠብ እንዳለህ አውቃለሁ አለው። ነገርህን ከሆነ ስለኛና ለአምላካችን ቀና ብዙ ሀብት እንሰጥሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት እናመጣለን አለው። ያን ጊዜም ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኛ ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሡም መልእክተኞችን በጦር ደክሟልና ተው ትንሽ ይረፍ አላቸው። በበነጋውም በማግስቱ ንጉሥ መልእክተኞችን ልኮ
ቅዱስ መርቆሬዎስ መጣና በንጉሡ ፊትም ቆመ። ንጉሥ ዳክዮስም ብዙ ገንዘብ የሰጠን ከፍ ከፍ ያደረግንህ ያከበርን የደከመ እውነት ነው። አምላካችን ኃይልና ብርታት በውጊያው ላይ እንደሰጠ ጠላቶች እንደገደለልህ እንዳደከመልህ አላወክንም አለው። አንተ ለአምላካችን ትሰዋለህ ዘንድ መሥዋዕትና ቁርባንም ታቀርብ ዘንድ ትሰግድላቸውም ዘንድ ይገባል አለው። ቅዱስ መርቆሬዎስም እንዲህ አለው፣ ንጉሥ ወይ የሰጠከኝ ሀብትና ወደ አንተም ይመለስ፣ ለእርሱም ፍቅር የለኝም። ንጉሥ ወይ ስማ ልንገርህ፣ አጵሎስ አምላክ የራሱ ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜም አይረዳም። እኔ ያላቀውንም አልሰግድለትንም አለው። እኔ የማምንበት አምላክ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ ያጸናኝ የረዳኝ እርሱ ነው አለው። ቅዱስ መርቆሬዎስም የውስጥ ዝናሩንና ልብሱንም አውልቆ በንጉሡ ፊት ጣለለት። የሰጠኝም ውሰደው አለው። ያን ጊዜም ንጉሡ ከመጠን በላይ ተቆጣ። ያስረው ዘንድና በተፈተለ መገርፊያም ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤትም ወስዶ የራትም ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቦናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥም ያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛውም መርቆሬዎስን ንጉሡ የተመታከው ቁስል ይድንልሃል፣ አንተ ነገሬን ስማ፣ ለአምላኬም ሰዋ፣ ሰውነትም አታጎሳቁል፣ እኔም ስቃይህን ሞትህን አልፈልግም እወድሃለሁ ይልሃል አለው። መርቆሬዎስ ግን ነገራቸውን አልሰማ፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም ነበር። በነጋም ጊዜ ቅዱስ መርቆሬዎስን በንጉሡ ፊት አቀረቡት። ከአዲው ንጉሡም መርቆሬዎስ ወይ ሥራዬ እንዳለብህ አውቃለሁ። ቁስልህንም ማን አዳነ? ክርስቶስ ማዳን ይችላል። ነገሬን ስማ፣ ለአምላኮችም ሰዋ፣ በታላቅ አምላክ በአጵሎን ማልኩልህ። ሴት ልጅንም አገባሃለሁ፣ የመንግሥቴንም እኩሌታ እሰጥሃለሁ። በግዛቴም ከኔ ጋር ትኖራለህ። ሥጋም በስቃይ አታጎሳቅላት አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬ ክርስቶስ አልተወውም አለው። ያን ጊዜም ንጉሥ ራሱን አቅማድ ያወጡ ዘንድ በራሱም ላይ የእሳት ከሚያደርጉበት ዘንድ አዘዘ። እንዳዘዛቸውም አደረጉ። ሚካኤልም ከሰማይ ወርዶ ቅዱስ መርቆሬዎስን የእሳቱን ነበልባል አጠፋለት። ሥጋውንም አልነካውም። ከሃዲውም ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት እያነደዱ ዘንድ ቅዱስ መርቆሬዎስን በላዩ ላይ ያስቀምጡ ዘንድ አዘዛቸው። ነገር ግን ምንም አልደረሰበትም። ንጉሡም እጅና እግሩን ያስሩት ዘንድ ድግመኛም በፈረስ ጅራት ያስሩት ዘንድም አዘዘ። ወደ ሁሉም የአገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን መልአኩ ሚካኤል ያጸናው ነበር። የንጉሡም ባለሟሎች የሰራዊቱና መሳፍንቱ ባጡት መርቆሬዎስም ወዳለበት ወህኒ ቤት ሂደው ይህ ከባድ መከራ ስትሰቃይ ስናየዋን ነፍስ ተራራ፣ ሥጋም በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሡም ተመልሰው በፊታቸው መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምስክራችን ካልሰማ ብቻህን ትተን እንሄዳለን ብለው ጮኹበት። ከዚህም በኋላ በኪሩቤል ላይ የሚቀመጠው ዙፋኑ እሳት የሆነው ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስም ታየው። ቅዱስ መርቆሬዎስንም እኔ የመረጥኩ በአላዊ ነገሥታት ፊት በስሜ ያመንክ ወዳጄ ወይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጻፍኩልህ። 3 አክሊሎችንም ሰጠውህ። አንዱ ስለ ድንግልናህ፣ ሁለተኛውም ስለ እምነትህ፣ ሦስተኛው ስለ ስሜ ደም በመፍሰሱ ሰጠውህ አለው። ዳግመኛም እግዚአብሔር መርቆሬዎስን በስም ቤተ ክርስቲያን ሥራ፣ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥት ሰማያት ቤትን እሠራለታለሁ። ዕጣን፣ ቁርባን፣ ምጽዋት ለቤተ ክርስቲያን የሚሰጥ ሁሉ እኔ የአቤልን መሥዋዕትና እንደተቀበልኩ እቀበለዋለሁ። ልጅህን በስም የሚሰይም እኔ በመንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህንም የሚጽፍ የሚያስጽፍም ከቤቱም ለሚያስቀምጥ በቤቱም ሕመም ችግርና ረሃብ አይኖርም አለው። መድኃኒታችንም ኢየሱስ ክርስቶስ ለመርቆሬዎስ በሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋም በኋላ ከሃዲው ንጉሥ መርቆሬዎስን ያመጡ ዘንድ
ከአገር አውጥተው በጫካና በወንዝ ዳር ወስደው አንገቱን በሰይፍ ይቆርጡ ዘንድም አዘዘ። እግርና እጁንም አስረው ወሰዱት። ከብረቱ ክብደት የተነሳም ሲሄድ ወደቀ። ከብረቱም ክብደት የተነሳ ሲሄዱ ወደቁ። መርቆሬዎስም ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለም ሁሉ የያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ አመሰግንሃለሁ። ጰራቅሊጦስ ወይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ወይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታርግ ዘንድ። ድግመኛም ሥጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ወይ ሥጋዬን የሚቀብር አንተ ወደ ፈለክበት የሚወስድ እዘዝ። ሥጋዬም በአንተ ዘንድ የተዘጋጀ ይሁን። ልጆቻቸውንም አንተ አጽናውና ሥጋዬንም የሚገንዙትም ጌታዬ ሆይ ሥጋዬም ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈስ እርኩስ እንዳይቀርበው እለምንሃለሁ አለው። ምስጋናና ውዳሴ ኃይል ከአባት ጋር ሕያው ከሚሆን ጋር አንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ መርቆሬዎስን ተአምር እናሰማለን። የኢየሱስ ክርስቶስ ሰማዕት የሆነ የቅዱስ መርቆሬዎስ ተአምር ይህ ነው። ጸሎትና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። በምስር አገር ከመሳፍንቶች ልጆች አንዱ ያልተጠመቀ ጎልማሳ ነበረ። የትንቢትና የሕግ መጽሐፋቸውንም ተማረ። ከዕለታት አንድ ቀን ወደ ባህር ዳርቻ ሄደ። በፊት ያልተጠመቁ የነበሩ በኋላ የተጠመቁ ክርስቲያን የሆነ አንድ ሰው አገኙ። ከዚህም በኋላ የንጉሥ ጭፍሮች ያዙት። ያቃጠሉትም ዘንድ ጉድጓድም አዘጋጅተው በውስጥ እሳት አነደዱ። ነገሩም ለማወቅ ብዙዎቹ ሰዎች ተሰበሰቡ። የንጉሡም ጭፍሮች የያዙት ይህንን ያልተጠመቀ ጎልማሳ ወደዚህ ሰማዕታት አቀረበ። አንተ ከሃዲ ሰው ቆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላስ ወደ ገሃነም ትወርዳለህ። አንተ የእግዚአብሔር ልጅ ታመልካለህና አንተ የእግዚአብሔር ልጅ ታመልካለህና ሦስት አምላኮችም ታመልካለህና እኔንም ስማኝ አለው። ክፉ ነገርንና ስድብንም ተው አለው። እሱም መልሶ እኛ ክርስቲያን ሕዝቦች ነን፣ ከሃዲዎችም አይደለንም። አንድ አምላክ እናምናለን እንጂ አብ ወልድ ይባላሉ። ወልድም ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚህም ሃይማኖታችን ምስጢር ነው፣ ድንቅም ነው፣ ከእናንተም የተሰወረ ነው፣ ልባችሁንም የሚመረምር አይችልምና። የአንተ ልብ ጨለማ ነው፣ ሃይማኖትም ብርሃን አልመረምራትምና። እኔ አየሃለሁ፣ ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል፣ የክርስቶስ ብርሃንም በልብ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ እነርሱም እንደኔ ስቃይ ይቀበላለህ አለው። ይህም ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውንም ከእግሩ አወለቀ፣ ፊቱንም ካፍንና ራሱን መታው፣ ፈጽሞ አሰቃየው። ከሃዲው ሆይ የምትለውን በእኔ ዘንድ አይሆንም አለው። ይህንን ደግ ሰው መልስለት፣ የምነግርህንም ፈጽመ የምታስብበትን ጊዜ አለ አለው። ያን ጊዜም አንገቱን በሰይፍ ቆረጠው፣ ሥጋውንም ወደ እሳት ጉድጓድ ጣሉት። የእሳቱም ነበልባል ከፍ ባለ ጊዜ እንደ ታላቅ አጥርም ሆነ። በእሳቱም ውስጥ 3 ቀንና 3 ሌሊትም ተቀመጡ። የንጉሡም ጭፍሮች ቀንና ሌሊት ይጠብቋቸዋል። ከዚህም በኋላ እንደ ወርቅ በእሳት የተፈተነው ሥጋውን አገኙት። እሳት ፈጽሞ አልለካውም። ይህንም ንጉሥ ነገሩት፣ ሥጋውንም ይቀብሩት ዘንድ አዘዘ። ይህ ያልተጠመቀው ጎልማሳ ግን እያዘነ ወደ ቤቱም ሄደ። አልበላም አልጠጣም። አባትና እናቱም ወንድሞቹም ወደ እርሱ ተሰበሰቡ። ምን ደረሰብህ? ለምንስ አትበላም አትጠጣም? አሉት። የጌታችን የኢየሱስ ክርስቶስ ሰማዕታት የነገረውን ነገራቸው። እነርሱም አረጋጉት። ይህ ነገር ተው፣ የዚህም አሳሳች ነገር ታምናለህን? አሉት። ፈጽሞ አልተረጋጋም። በዚህም ጊዜ ይህን ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱም ወደ ሆኑ ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከእነርሱ ጋር መሄድ ይፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ድራርም ሰጠውና ጓደኛውን አደራ ብሎ ሄደ። ጓደኛውም ጋር እየሄዱ ሳለ ከዕለታት በአንድ ሌሊት ይህን ጎልማሳ ፊቱ የሚያበራ
ሽማግሌ መነኩሴ በፊቱማ ሽማግሌው መነኩሴውም ትድን ዘንድ ና ተከተለኝ አለው። እንደዚህም እያለ 2 ጊዜ 3 ጊዜ በሌሊት ታይ። እነርሱም ካሰቡት ቦታ ደረሱ። ስራቸውንም ከፈጸሙ በኋላ ተመለሱ። 7 ቀን ተጉዘውም ከበረሃ ደረሱ። እነርሱም በሌሊት እየሄዱ ሳለ እርሱ ግን ሥጋዊ ሥራ ለመስራት ግመሉ ላይ ወረደ። ጓደኞቹም ከጫካው ውስጥ ትተው ሄዱ። በጫካውም ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜም በምድር አገር ከአባቱ ቤት ቅርብ የሆነው የሰማዕቱ ቅዱስ መርቆሬዎስም ቤተ ክርስቲያንም አሰበ። በልቡም ሁሉ ሰው ስለት ይሳላል፣ የለመኑትንም ሁሉ ይፈጽምላቸዋል አለ። ያን ጊዜም ይህን ጎልማሳ እያለቀሰ የክርስቶስ ሰማዕታት ሆይ ከዱር አውሬ ካድነኝ ያለ ችግር ካወጣኸኝ እኔ ክርስቲያን እሆናለሁ አለው። እነሆ ጎልማሳዊን በሚያረግበት ጊዜ ፈጽሞ ደም ግባት ያማረ የክብር ልብስም የለበሰ በወርቅ መታጠቂያሙ ውበቱ የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱም ቆመ። አንተ ከየት ነህ? ከዚህ ገዳም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። አንበሳ ወደብ ለመጸዳዳት ሄድኩኝ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋር ነህና በዚህ ፈረስ ላይ ተቀመጠ አለው። በፈረሱም ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር አገርም ከሚገኘው ሰማዕቱ መርቆሬዎስ ቤተ ክርስቲያንም ውስጥ ፈጥኖ አደረሳቸው። ተከፈተላቸውና እርሱም ከእርሱ ላይ ሰፍሮ ሆኖ ገባ። ወደ ቤተ ክርስቲያኑ መቅደስ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳውም የደነገጠው በቤተ ክርስቲያን ውስጥ ቆመ። በልቡም በውኑም ይቺ ቤተ ክርስቲያን የክርስቲያኖች ናት አለ። መብራቶችም ለስዕሉም የሚያበሩ አያቸው። ይህን ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩ እያለ በቤተ ክርስቲያን ውስጥ እስከ ማለደ ድረስ ቆመ። የቤተ ክርስቲያኑንም ገበዝ ከቤተ ክርስቲያኑ ቁሞ አገኘው። እርሱም ሽፍታ መሰለው። ይህም የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለ ወደ እኔ ና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይቺ ቦታ ማን ትባላለች አለው። ይቺ በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናትም አለው። ጎልማሳውም ይቺም የምስክር አገር ናት አለው። አዎ አለው። ገበዙም አንተ ልብ እንደ ጠፋ ሰው ትናገራለህ ወንድሜ ሆይ አለው። እነሆ የደረሰብህን ንገረኛ አለው። ያን ጊዜም ልቡ ተመለሰ። እንዴት ልቤ አይጠፋ? እኔ በዚች ሌሊት በገሌ በረሃ እያለው እንዴት ወደዚህ እንደደረስኩኝ አላቅም። ይህም ነገር እግዚአብሔር ያውቃል እንጂ አለው። ገበዙም የዚችን ገዳም ስም በሰማ ጊዜ አደነቀ። የምትናገረው አታቅም፣ ልብ ጠፋ አላልኩም። የዚህ ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ብሩክ የሆነ ሰማዕቱ የመርቆሬዎስ ይዞ ያለ ገመድና ያለ እግር ብረት አሰረህ። ደግሞ ሰማዕቱ መርቆሬዎስ የዚህን ዓለም ክብር የተወና የናቀ ነውና አለው። ከሃዲዎች ግን በከባድ ስቃይ አሰቃዩ። ሰማዕቱ ስለ ክርስቶስም ሞተ፣ እግዚአብሔርን በመንግስቱ ተቀበለ። በየቦታውም ሁሉ በስሙ ቤተክርስቲያንም ሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑ ሁሉ ሰዎች ልመናቸው ይሰማቸዋል፣ በጸሎታቸውም ይጠብቃቸዋል፣ ታምራቱም ያደርግላቸዋል። ጎልማሳውም መልአኩ እንዴት ያለ ነው አለው። ገበዙም እርሱም በአካል አንተን ይመስላል አለው። ከዚህም በኋላ ስዕሉን አሳየው። ጎልማሳውን የሰማዕቱ ቅዱስ መርቆሬዎስ ስዕል ባየ ጊዜ በእውነቱ ይህ ሰገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው። በወገቡም ታጥቆ ያየሁት የወርቅ ዝናር እነሆ ይህ ነው አለው። እነሆ እነግርሃለሁ፣ እኔ ያልተጠመቁት ሰው ነኝ። በዚህችም አገር አቤት መንፈስም ገዥ ነው። ስሙም ራጌ ይባላል። የክርስቲያንም ለመሆን ይህን ምልክት ይበቃኛል። እነሆ ወደ ሆነው ቦታ ደብቀኝ፣ ለማንም ስራዬን አትግለጥብኝ አለው። ለማንም ስራዬን አትግለጥ፣ እግዚአብሔር መንገድ ያስተምረኝ ዘንድ ያጸናኝ ዘንድ ወደ ቀናች ሃይማኖት የሚመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህም ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትንም አጠመቀው። የቤተ ክርስቲያንም መጽሐፍትን እንዲሁ የቅዱስ ወንጌልንም አመጣለት። እንደዚህም እየተማረ ተጠመቀ።
ከዚህም በኋላ እነዚህ ያልተጠመቁ ሰዎችን ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቹን ለመቀበል ወጣ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውን በጫካ ውስጥ እንደቀረና ትቶው እንደመጡ ነገረውና መራራ ልቅሶም አለቀሱ። አባቱም ይህንን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጆቹም እንደ እርሱ ልብሳቸውን ቀደዱ። 40 ቀን እያለቀሱ ተቀመጡ። ከዚህም በኋላ አንድ ቀን ያልተጠመቀ ሰው ክርስቲያን የሆነ ይህ ጎልማሳ ከቅዱስ መርቆሬዎስ ቤተ ክርስቲያን ሲገባ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። አችሁ በጫካ ውስጥ ከሞተ እኔ ገዳይ እንደሆንኩኝ ቁጠሩት። የመነኩሴ ልብስ ለብሶ ከሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በዚች ቀን ያየሁት እርሱ ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባትና እናቱም ወንድሞቹም በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያደረግከው ምንድነው? የኛ ሃይማኖት ተከታይ በሆነው ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ ይኸው እግዚአብሔር ልጅ በሆነ በጌታችን በኢየሱስ ክርስቶስ አምናለሁ አላቸው። ይህንንም በተናገረ ጊዜ ከባድ ስቃይ አሰቃዩት። ወደ ጨለማም ጉድጓድ ጣሉት። 7 ቀንና 7 ሌሊትም ያለ መብልና ያለ መጠጥም በዚያ ውስጥ ተቀመጠ። የቤታቸውም ጥራጊ ይደፉበታል። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስና ታዝን ነበር። ከልቅሶም ብዛት የተነሳ ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባቱም መቃርስ ገዳም እየተጋደለና አባቱ እየጾመ 2 ዓመት ተቀመጠ። ከዚህም በኋላ አንድ መነኩሴ ወደ ምስር ሂድና ሃይማኖትን ካልገለጥ አይጠቅምህም አለው። ተነስቶም ወደ ምስር ሄደ። አባቱም ይዞ ወደ ገዥ ወደ ንጉሡ ሐኪም ወሰደው። ይህም ልጃችን ነው፣ የኛ የሆነው ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለሰ አለው። ንጉሡም ጎልማሳውን አንተ የሚነግረው እውነት ነው አለው። ለንጉሡም የሆነውን ሁሉ ነገረው። ቅዱስ መርቆሬዎስም እንደታየው ከእርሱ ጋር በሰፈሩ ላይ እሱም ላይ እንደጫነው ከቦታውም በፍጥነት እንዳደረሰው ካለው ቤተ ክርስቲያኑም ውስጥ እንደገባ በቤተ ክርስቲያኑም ውስጥም ምስሉ በጋድ እንዳየው ነገረው። በበረሃ ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥም ይህንን በሰማ ጊዜ ፈጽሞ አደነቀው፣ እጅግም ፈራ። በሰማዕቱ ቅዱስ መርቆሬዎስም ስም ቤተ ክርስቲያን ሰራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሡም ቤተ ክርስቲያን እንዲሰራ አዘዘ። በዚያም መላእክት አለቆች በሚካኤል ስም ሰራ። ዳግመኛም በሰማዕቱ መርቆሬዎስ ስም ሰራ። በውስጧም ብዙ ታምርና ድንቅን ነገሮችም ተደረጉ። ይህም ጎልማሳ በእግዚአብሔር ስጦታ ስለቀናች ሃይማኖት ትርጉም 2 መጽሐፎችም ጻፈ። አላውያንና አረማውያንም የሚያምኑትንም አሸነፋቸው። እግዚአብሔርም አገልጋዩ በሰላም አረፈ። የዚህም ጎልማሳ ስም ዮሐንስ ይባላል። ዮሐንስም የተባለው በተጠመቀ ጊዜ ነው። ይህም ሁሉ በቅዱስ መርቆሬዎስ ሰማዕት ጸሎት ሆነ። የታምሩን ብዛትና በረከቱ ከኛ ጋር ይሁን ለዘላለሙ አሜን። በጥቁር ፈረስ ላይ የምትቀመጥ መርቆሬዎስ ሀገር የምትኖር መርቆሬዎስ ሆይ ሰላምታ ላንተ ይገባል። የመርገም ልጆችን በአንተ ላይ እሳት በነደደ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ዝናብ ጎርፍ ነበልባል አጠፋው። ቅዱስ መርቆሬዎስ አምላኬ ሆይ ባሪያህ እንደ ገሌ ከጻፈው በደለኛ ደካማ ገሌ ጋር ለዘላለሙ ጠብቀው። መከራ ሥጋና ከመከራ ነፍስም አድነው። አሜን። ለዘላለሙ ይሁን ይደረግልን። በጽኑ ስቃይና በብዙ መከራ ሆኖ ከወለደ በኋላ ከጥፋ ውሃ የዳንክ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ሰላምታ ላንተ ይገባሃል። በገመድና በጅራፍ ካሰሩ በኋላ ከብዙ ስቃይ በመቀበል ከገሞራ እሳት ከሰዶም ያመለጥክ መርቆሬዎስ ሆይ ሰላምታ ላንተ ይገባሃል። የጭፍሮች አለቃ መርቆሬዎስ ሆይ ዓይኖችን በሰማይ እያዩ አንገትህን እንደ እናቶች እንዴት አንገትህን ቆረጡት። ስለዚህ ሰላምታ ይገባሃል። ሥጋ የተገረፈ ሰውነትም የተንገላታ አንገትህንም በሰይፍ የተከላ ስመ ገናና መርቆሬዎስ ሆይ ሰላምታ ላንተ ይገባሃል። ዲሎስ በጸለዩ ጊዜ ኃይሉን ሳያሳይ ዘንድ ስዕልን በሰው አምላክ በገሃድ ወንጀልም ዱካንም ገደለው። ስለዚህ ሰላምታ ላንተ ይገባሃል። የተንገላታ ሰውነት የተገረፈ መከራ ከመከራ ሁሉ የበለጠ የእልፍ አለቃ መርቆሬዎስ ሆይ ሰላምታ ላንተ ይገባሃል። የአምላክ ሰው የሆንክ አንተ መርቆሬዎስ ሆይ ሰላምታ ላንተ ይገባሃል።
ከተትረፈረፈ ረድኤት እጠብቃለሁና ጠዋትም ማታም ከክፉ ነገር ከጠብ ሰውረኝ። ቆሮስ አምላክ ሆይ እኔ ባሪያህ ኃይለ ሚካኤል ጠብቀኝ አድነኝ። አሜን ለዘላለሙ አሜን። ዘወርኀ ጥር 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጻፈ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቆራጭ ነበረ። እርሱ ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስሙ ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ ኃጢአተኛው ሞት የማይሻር ጌታችን ኢየሱስ ክርስቶስ ከእርሱ ምጽዋት የሚለምነው ድሃ ላከለትና ለመነው። ከዚህም በኋላ ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩም የተሸከመውን ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህም ያደረገው ስለ ርኅራኄው አይደለም፣ አጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዛችም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎችም ሲተሳሰቡ ይሻሉ፣ በእጃቸውም ሚዛኖቹን ተይዘዋል። ብዙዎችም መልካቸው እጅግ የከፋ ተቋቁሮ ኃጢአቱም ሁሉ ከእርሳቸው ጋር አለ። በግራ በኩልም ባለው ውስጥም አኖሩት። ደግሞም ልብሳቸው ነጫቸውን ከብርሃናዊ መላእክት መላካቸው ያማረ ብዙዎቹም ነበሩ። እነርሱም ቁመው በማዘን ምንም ያገኙት ነገር የለም። በቀኝ ባለው ሚዛን ውስጥ ምንም ኑሮ ያሉ ነገር በዚያም ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለዲያው የጣለለትን ያችን እንጀራ አምጥቶ ከዚች እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘውም አለው። ባልንጀሮችም መልእክትም በእነዚያ ሁሉ ኃጢአተኞች አንጻር ይቺ ምን ትጠቅማለች ብለው መለሱ። በዚያም ጊዜ እየፈራና እየደነገጠ ከእንቅልፉም ነቅቶ ከተኛበትም ተነሳ። ከዚያችም ዕለት ወዲህ ስለ ቀድሞው ክፉ ነገርም ሰው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱንም ሁሉ ሽጦ ለድሆችና ለምስኪኖችም ሰጣቸው። ብዙዎቹም ከበጎ ሥራዎቹ ይህንን ስለሰራ እንዲያመሰግኑትና እንደሚያደንቁትም ባወቀ ጊዜ ከዚያም በመሸሽ ወደ አስቄጣስ ገዳም ገብቶ ከአባ መቃርስ ገዳም በዚያ ምንኩስና ፈጸመ። በሆነም ተጋድሎ ተጠምዶ እግዚአብሔርን አገለገለ። የእረፍቱም ጊዜ አወቀ። የከበረ አረጋዊም ጠርቶ ተሳለማቸውና ከዚያም ጊዜ አረፈ። እግዚአብሔር ምስጋና ይሁን፣ እኛንም ከጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ እስቤስያኖስም በሰማዕትነት አረፈ። ይህችም ቀን የሮም ንጉሥ ልጅ የከበረ ስብሐትኖስ ምስክር ሆነ፣ ሞተ። ከእርሱም በተገሳጽ እግዚአብሔርን በመፍራት ያሳድጉት ነበር። አባቱም ከሞተ በኋላ ዲዮቅልጥያኖስና መስጣኖስ ነገሰ። ይህም ቅዱስ አገር ገዥ ሾሙት፣ እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞችም ሁሉ አይነ ስውራን አይናቸውን በጸሎት ከፈተላቸው። ከዚህም በኋላ የክብር ባለቤት ክርስቶስ ዲዮቅልጥያኖስን በካደው ጊዜ ለጣዖትን ይሰግድ ዘንድ ቅዱስ ስብሐትኖስን ግድ አለው። ባልሰማውም ጊዜ ከደረቅ ግንድ ጋር አሰረው። ቁጥርም በሌላቸው ፈላጮች ይነደፍ ዘንድ አዘዙ። ተምጠጥረው ጥለውት ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈተውም ወደ ደሴት መካከል ወስደው በዚያች አኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረቡና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖረ። ከዚህም በኋላ ነፍሱ አሳለፈ። እሱ ወልድስና በሕልም ተገልጦ ሥጋውን ያለበትን ነገራት። እርሷም ሂዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርጉ ስሙንም ለሚጠሩ የቸነፈር ሕመምም እንዳይቀበላቸው ቃል ኪዳን ሰጠው። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አምላከ ቅዱስ መርቆሬዎስም በበረከቱ ቃል ኪዳን ይጠብቀን፣ ከርስቱም አያናውጠን፣ ከበረከቱም ይክፈለን አሜን።